ወንድም ካሊድ በባለፈው በአሲያ ላይቭ ላይ ራሱ እኔ ምንም ደስ አላለኝ እውነት ለመናገር ለልጅቷ ህዝቡ ሲጠይቅ ግን ፈልተኝነት መልሱ ነገሮችን ማንዛዛት ሁኔታ ላይ እኔ እንጃ ትንሽ ግር ያለኝ ነገር አለ በእነሱ አካባቢ ላይ የሆነ ብቻ ገልጽ ያለው ነገር አለ። ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንግዲህ እንደምታውቁት ጠፍቻለሁኝ ወደ 1 ወር ሆኖኛል ቪዲዮ ከሰራውና እሱም የሆነበት ምክንያት እንግዲህ ወቅቱ የጾም ወቅት ነው። በምንመገባቸው ወይንም በሆዳችን በሚገባው ሳይሆን በአፋችን በምላሳችን በምንናገረው ሰው ስለሰው በምናወራው ነገር ጥንቃቄ ማድረግ አለብን የሚለውን አስቤበት እንግዲህ ቪዲዮ ከመስራት ስለሰው ከማውራት ተቆጥቤ ቪዲዮ ላለመስራት ወስኜ እንግዲህ ወር ሆኖኛል። ዛሬ ግን ለማውራት በቃ ያስገደደኝ ነገርና ቪዲዮ እንድሰራ ያስገደደኝ ጉዳይ አለ። እሱ ምንድነው? አንዲት እህት ሌይላ ኑር ሰቦ የምትባል እህት በጉራጌ ክልል ተወልዳ ያደገች ሲሆን እንደማንኛውም ኢትዮጵያውያን እህቶቻችን ህይወቷን ለመቀየር ለመስራት ቤተሰቧን ለማገዝ የራሷን ህይወት ለመቀየር ወደ ሳውዲ አቅንታለች ማለት ነው። ሳውዲ ሄዳ ስራ ከመጀመሯ ብዙም ሳትቆይ ከባድ የሚባል አደጋ አጋጥሟት የሰው ነፍስ በእጇ ላይ ጠፍቷል በማለት ትከሰሳለች። ተከሳም ለ9 ዓመት ከታሰረች በኋላ ቤተሰብ ወይንም የሟች ቤተሰብ ልጃችንን የነፍስ ዋጋ ወይንም ካሳ ከተቀበልን ነፃ ትወጣለች የሚል ቃልን ተናግረው ሙሉ ኢትዮጵያንን ልብ የሰበረ ጉዳይ ስለነበር የነፍስ አድን ስራ ሲሰራ የቆየ ሲሆን ወንጀል ሰርታ የመጣችን በመንግስት በኩል የተፈረደባት ፍርድ አለ። ምንድነው እሱ ፍርድ? 13 ዓመት እስር ግዴታ መታሰር እንዳለባት። በእኛ በኩል ደግሞ በሰዓቱ የደረሰን ወይንም ከዛሬ 3 ዓመት በፊት የደረሰን መረጃ ምንድነው? የነፍስ ዋጋ ክፍያ ወይንም ካሳ ከተሰጠ በዛሬው ቀን ወይንም በዚህ ወር 2 ወር ፕሮሰሷ ካለቀ ጉዳዩ ከተፈጸመ ትፈታለች የሚል በኮሚቴውም በኩል በኤምባሲም በኩል በእንደዚህ በሽማግሌዎችም በኩል የደረሰን ነገር አለ። እንዲሁም በልጅቷ ቤተሰብ በኩል እዚህ ጋር ነው እንግዲህ ስህተት የሆነው። በቤተሰብ ትገደል አትገደል የሚለው መወሰን ይችላሉ። ቤተሰብ ለምሳሌ የእስር ጊዜዋን ጨርሳ ስትወጣ አይ በቃ ይቅር ብያታለሁ ብሎ ቤተሰብ ይቅር ማለት ይችላል፣ ከሞት ማዳን ይችላል። ግን ምንድነው የእስር ጊዜዋን ግን መቀነስ አይችልም። ፍርዱ እንደ ወንጀል ነው የተሰራው በመንግስት በኩል ወይንም በወንጀል ህግ በኩል ደግሞ የሚያስጠይቃት ወንጀል ስለሆነ የተበየነባት 13 ዓመት እስር ምንም ቢደረግ ወይንም የነፍስ ዋጋ ወይንም የነፍስ ካሳ ቢከፈልም እቺ ልጅ የእስር ጊዜዋን ሳትጨርስ ልትወጣ አትችልም ማለት ነው። ግን ምንድነው የሚያቀልላት ነገር ምንድነው? የእስር ጊዜዋን ከጨረሰች በኋላ ትገደላለች ወይንም ትሰየፋለች ወይስ በሰላም ወደ ሀገሯ ትገባለች የሚለው ውሳኔ የሚወስደው ማን ነው? ቤተሰብ። የቤተሰብ ድርሻ ነው። ቤተሰብ አይ ልጃችንን ገላለች እሷም እንድትገደል እንፈልጋለን ካሉ ማስደረግ ይችላሉ፣ የነፍስ ካሳ ሳይወስዱ ማለት ነው። አይ በቃ ይቅር ብለናታል ወይም የነፍስ ካሳ የሚወስዱ በነፃ የሚሆን ይቅር ብለናታል፣ አጋጣሚ ነው የተፈጠረው በቃ አክሲደንት ነው ወደ ቤተሰቧት ይሄድ ብለው መወሰን የሚችሉበት መች ነው? የእስር ጊዜዋን መንግስት የወሰነባትን ህጉ የደመመባትን ጊዜ ከጨረሰች በኋላ የሚወስኑት ይሆናል ማለት ነው። ህጉ የፈረደባትን ፍርድ ግን ሊያቀልላት የሚችል ማንኛውም አካል የለም። የሟች ቤተሰብም ቢሆን የሌላ ቤተሰብም ቢሆን ኤምባሲም ቢሆን ሊያቀልላት አይችልም። በኮሚቴው በኩል ደግሞ ኮሚቴው ማን ያቋቋመው ብለን ስንጠይቅ ይህንን የምናነሳበት ዋነኛው ምክንያት ምንድነው? በሰዓቱ የነፍስ አድን ጥሪ ተጠርቷል። በመላው ኢትዮጵያ ላይ እቺ ልጅ እንደዚህ በገንዘብ ምክንያት በገንዘብ እጦት ከምትሰየፍ ከምትገደል ሙሉ ኢትዮጵያኖች አዋተን ይሄንን ገንዘብ ብንከፍል ወይንም የነፍስ ዋጋ ብንከፍል እቺ ልጅ በሰላም ለቤተሰቦቿ ትገባለች የሚል ሀሳብ ታስበው ሙሉ ኢትዮጵያኖችን ኬስ የፈተሸ ሙሉ ልባችን የሰበረ ጉዳይ ነበር። ስለዚህ ወደ 37 ሚሊዮን ተዋጥቶ 27 ሚሊዮን የሚሆን በኮሚቴው በኩል ደርሷል ማለት ነው። ኮሚቴው ደግሞ ማናቸው እነማናቸው ማን ያቋቋማቸው የሚለውን ስናይ ደግሞ ራሱ ኤምባሲው ራሱን ያቋቋሙ ኤምባሲው የሚያቋቁምበት ዋናው ምክንያት ደግሞ ምንድነው? የትኛውም ኢትዮጵያዊ ዜጋ የሆነ ለምሳሌ ሳውዲ ከሆነ ሳውዲ፣ ዱባይ ከሆነ ዱባይ፣ የትኛውም ወጣት ኢትዮጵያዊ ሰው በሌላ አገር ላይ ወንጀል ሰርቶ በእስር ላይ ከገባ ኤምባሲው ሄዶ የመጠየቅ ጥፋቱ ምን እንደሆነ ሄዶ የማየት ራሱ መብት አለው። ኤምባሲው የቆመው ሲጀመር ለዜጋው ስለሆነ ሄዶ የማየት ለምን ነገ ተፈርዶበት ነገ ራሱ የሚገደል ሰው ከሆነ ዛሬ ሄዶ መልእክት መቀበል ካለበት ለቤተሰብ ማስተላለፍ ካለበት ኤምባሲው ራሱ ሄዶ በአካል መገኘት አለበት።
ግዴታው ነው ማለት ነው። ይሄ የህዝብን እንትን መጠበቅ፣ የህዝብን ፍላጎት መጠበቅ። ህዝብ ማለት ነው እቺ ልጅ አንድ ነፍስ ነች፣ ግን እንደ ህዝብ ነው የምትቆጠረው። ወንጀል ሰርታ እስር ቤት ከገባች ኤምባሲ ማለት ደግሞ የተወከለ ስለሆነ ቆንስላው ራሱ ሄዶ እቺ ልጅ ምን ሰርታ ነው፣ ምን ሆና ነው፣ እንዴት ነሽ፣ ምን ብሎ መጠየቅ ግዴታ አለበት። ስለዚህ እሷን በሚጠይቅበት ሰዓት ደግሞ ለዚህ ልጅ የሚያስፈልገው ገንዘብ ይሄን ያህል ነው። ገንዘቡን ደግሞ በምን አይነት ሁኔታ ነው ወደ ሟች ቤተሰብ ደርሶ እቺ ልጅ ፍትህ አግኝታ በቃ ነፃ ሆና መውጣት የምትችለው የሚለውንም ስራ የሚሰራ ማነው? ኤምባሲው ነው። እነዚህን ኮሚቴም ደግሞ ያቋቋመው ራሱ ኤምባሲ ስለሆነ ኤምባሲውን ለኤምባሲ ድምፅ ሆኖ ሲባል ምንድነው ኤምባሲው ራሱ ይህንን ስራ አስታውሶ ራሱ የጀመረውን ስራ እንዲጨርስ ነው እንጂ ሌላ ኮሚቴ ወይንም ሌላ አካል ወይም ሌላ ሽማግሌ ተመርጦ የተሰራበት ስራ ምንም አይነት ነገር የለም ማለት ነው። ስለዚህ አንድን ጥያቄ ስንጠይቅ ምንድነው የምንለው? ኤምባሲው ራሱ ኤምባሲው ይህን ሁሉ ገንዘብ ወደ ሁሉ ኢትዮጵያኖች አዋጥተው የሰጡትን የነፍስ አድን ገንዘብ ወስዶ ለተገቢው ዓላማ አድርጎታል ወይ? እውነት ለዚህ ለሟች ቤተሰብ ደርሷል ወይ? ከደረሰ ደግሞ ዛሬ 13 ዓመቷን ጊዜ የእስር ጊዜዋን ጨርሳ አሁን ለምንድን ነው አልተፈታችው? እቺ ልጅስ ደግሞ በምን አይነት ሁኔታ ላይ ነች? እስካሁንስ ደግሞ ኤምባሲ ሄዶ ማየት ሄዶ መጠየቅ ግዴታ አለበት። ለምንስ ሄዶ አላያትም? ጉዳዩን ባጭሩ የያዘው በህግ በኩል በህጉ መሰረት ነው። በግለሰብ አይደለም እየተያዘ ያለው፣ በግለሰብ አይደለም እየተሰራ ያለው የእሷ ጉዳይ ማለት ነው። ሰው ይሄንን ጉዳይ ደግሞ ኤምባሲ እስካሁን ድረስ እቺ ልጅ ስትታመም ይሄን እንደዚህ አይነት ላይፍ ስታሳልፍ እስር ቤት ውስጥ እንደዚህ ስቃይ ስታሳልፍ እንግዲህ እንደሰማችሁት ማህፀኗ ወጥቶ አይኗ አልገለጥ ብሎ ጥርሷ ገጦ በቃ አጥንት ሆና ሰውነቷ ሸቶ አጣጥቧት በቃ እንደዚህ እንደመገነዝ ገንዟ በብርድ ልብስ አድርጓት ጠቅልለው ነው ያስቀመጧት። በቃ ነፍሷን እቺ ያለችው እንጂ ሞታለች ማለት ይቻላል። እቺ ልጅ እንደዚህ ኖራ ከምትሰቃይ እንድትገደል ድምፅ ሆኗት ነው የተባለው። እንድትገደል እንድታርፍ ድምፅ ሆኗት መለቀቁ ጉዳይ ተስፋ የለውም ነው እየተባለ ያለው። ይህንን ገንዘብ ደግሞ የተቀበለው ራሱ ኤምባሲ ከሆነ ኤምባሲ ማለት ደግሞ ኮሚቴው ነው። ኮሚቴውን ያቋቋመው ራሱ ኤምባሲ ከሆነ ኤምባሲው ለምንድን ነው የማይጠየቀው? የሚጠየቀው ሴት ነው። ለማን ነው የሚጠየቀው? በየት በኩል ነው የሚጠየቀው? ራሱ የሚከፍላቸው የኢትዮጵያ መንግስት ነው። ወስዶም እዛ ያስቀመጣቸው የኢትዮጵያ መንግስት ነው። ደሞዛቸው የሚሰጣቸው የኢትዮጵያ መንግስት ነው። ስለዚህ ይህ ጉዳይ በኢትዮጵያ መንግስት በኩል ድምጻችንን ሰምቶ ኤምባሲው ተጠይቆ የሌላን ጉዳይ እንዲያጣሩልን እንፈልጋለን። የልጅቷ ሁኔታ በእውነት በህይወት ከሌለች ደግሞ ገንዘቡ መጥቶ ለቤተሰብ ለአንዳንድ እርዳታ ድርጅት ውስጥ ሌላ ስራ እንዲሰራበት ያስፈልጋል። የሰውን ገንዘብ ከተወሰደ በኋላ የሚጠየቅ ሰው የለም። ኮሚቴው ሲጠየቅ የሚመልሰው ነገር የለም። ኤምባሲው ሲጠየቅ የሚመልሰው ነገር ማን ነው? ገንዘቡ ማን ጋር ነው የገባው? የት ነው ያለው? ለሚፈለገው አላማስ ውሏል ወይ የሚለውን ማየት ያስፈልጋል ማለት ነው። በነገራችሁ ላይ የታዘብኩት ነገር አለ። እንደው አሁንም የሰው ስም ማንሳት አልፈልግም። አንዳንዴ ላይቭ ላይ አይታችሁ ከሆነ ትላንትና በሀቡ ቤት ሲነጋገሩ ነበሩ፣ ስሜታዊ የሆኑም ነበሩ። የዚህን ጉዳይ በተደጋጋሚ ቪዲዮ ሲሰሩ ነበር። እነዚህ ቪዲዮ ሲሰሩ ነበር፣ ፋሲካ ቪዲዮ ሲሰሩ ነበር። ቪዲዮ የሚሰሩትን ሰዎች ራች በውስጥ ገብቶ ሲያስፈራሯቸው ነበረ። ለልጅቷ አደጋ ነው፣ ልጅቷን እንደዚህ አታስደርጓት ምናምን ሲሉ ለ3 ዓመት እንግዲህ ብሩ ከተዋጣ ዛሬ 3 ዓመት ነው። ለ3 ዓመት ፍና አድርጎት ማቆየት ይፈልጉ ነበር። ባለፈ ራሱ አሲያ ገብታ እንደዚህ ስትጠይቅ ብዙ ሰዎች ግንፍል ብለው የተናገሩበት ሁኔታ ነበር። ከዛ ውስጥም ደግሞ የታዘብኩት ማንን ነው? ይቅርታ አድርጉልኝና ወንድም ካሊድ በባለፈው በአሲያ ላይቭ ላይ ራሱ እኔ ምንም ደስ አላለኝ እውነት ለመናገር ጉዳዩን። ግን እሱ እንደ ኢትዮጵያ እንደ አገር ሆኖ ደግሞ ግን እዚህ ያለውን ነገር ሲያስጨርስ የነበረው እሱ ነው። ቤተሰብ ሄዶ እሱ ጋር ያርፍ ነበረ፣ እሱ ጋር ነበር የቆዩት። እየረዳቸው ሊሆን ይችላል፣ ግን ስለ ልጅቷ ህዝቡ ሲጠይቅ ግን ፈልተኝነት መልሱን ነገሮችን ማንዛዛት ሁኔታ ላይ እኔ እንጃ ትንሽ ግር ያለኝ ነገር አለ። በእነሱ አካባቢ ላይ የሆነ ብቻ ገልጽ ያለው ነገር አለ። ብቻ እውነቱን ያውጣላት እግዚአብሔር። እና እንደ አንድ ኢትዮጵያ ግን ሁሉም ሰው ኃላፊነትና ወስዶ 5 ብርም 10 ብርም ያለውን አዋጥቶ እቺ ልጅ በነፍስ እንድትገባ ያደረገ ኢትዮጵያዊ ስለሆነ ሁላችሁም ኢትዮጵያኖች ይህንን ነገር መጠየቅ መብት አላችሁ። የሚጠየቀው ደግሞ ማነው? ኤምባሲው ራሱ ነው የሚጠየቀው። ኮሚቴ ይባላል። ሽማግሌዎች የሟች ቤተሰብን ሲጠይቀው የነበረው ኮሚቴው ራሱ ያቋቋመው ራሱ ኤምባሲ ስለሆነ ኤምባሲው ደግሞ ይጠየቃል። ኤምባሲ ሰራተኞች ይጠየቃሉ፣ ግዴታ ነው። የሚጠየቀው በየት በኩል ነው? ድምጽ ስትሆኑ፣ ለኢትዮጵያ መንግስት ድምጽ ስትሆኑ፣ ስታሳውቁ ነው። የኢትዮጵያ መንግስት ደግሞ እነሱን እዛ ያስቀመጣቸው እሱ ስለሆነ ይጠይቃቸዋል። በሚጠይቃቸው መንገድ ይጠይቃቸዋል።
በሆነ አላፍትና ላይ የሆነ ነገር ላይ የሆነ ስራ ላይ ስትሆኑ አላፍትናችሁን በአግባቡ እንዳትወጡ ነገሮች እንዲታፈኑ የሚያደርጉት የውስጥ ሰራተኞች ስለሆኑ እንደ ኢትዮጵያ መንግስት እነዚህ ቢሮ ሰራተኞች ወይንም ደግሞ እነዚህ ኤምባሲ ውስጥ የሚሰሩትን ይህንን ጉዳይ ከየት አደረሱት፣ ምን ላይ አዋሉት ብሎ የመጠየቅ መብት አለን ማለት ነው። ስለዚህ ሁላችሁም ኢትዮጵያኖች ይህንን ነገር ቪዲዮ እየሰራችሁ እንደዚህ መጠየቅ አለባችሁ።